አንድ ሰው አዲስ ዓመት ላይ በጉጉት ያቀደውን እቅድ ዓመቱ መጨረሻ ላይ ወረቀቱ ፈልጎ ሲያጣው ወይም ውጤቱን አይቶ ሲበዛጭ አስቡት። እስቲ አንድ ጥያቄ ልጠይቃችሁ። ስንቶቻችሁ ናችሁ ባለፈው ዓመት ወይም ወር ይሄን አደርጋለሁ ብላችሁ አቀዳችሁ ነገር ግን መንገድ ላይ የቀራችሁት ወይም ሐሳቡን የተዋችሁት? ቢዝነስ ለመጀመር ታቀዳላችሁ፣ ክብደት ለመቀነስ ታቀዳላችሁ፣ ገቢ ለመጨመር ታቀዳላችሁ፣ ግን ውጤቱ ዜሮ። ለምን? ችግሩ እቅዱ ላይ አይደለም። ችግሩ ያለው ዑደቱ ወይም ሳይክሉ ላይ ነው። አብዛኛዎቻችን እናቅዳለን፣ ከዚያን ተገብራለን፣ ከዚያ ላይ እንቆማለን። ነገር ግን ዓለምን የቀየሩትን የጃፓኖችን እና እንደ ቶዮታ ያሉ ኩባንያዎችን የሚጠቀሙትን አንድ ሚስጥራዊ ሳይንስ ቀመር አለ። ይህ ቀመር ካይዘን የሚያሽከረክረው ሞተር ነው። ስሙም ፒዲካ ይባላል። ዛሬ የወረቀት እቅዳችን ወይም ወደ ተበሳጨ ውጤት የሚቀይረውን ይህን ሳይንስ በትንሽ ደቂቃ ውስጥ አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። ወደ ቪዲዮ አብራችሁን ቆዩ። እንኳን ደህና መጣችሁ። ፒዲካ PDCE የካይዘን ልብ ነው። ፒዲካ ይሄ ሳይንስ በአሜሪካዊ ኤድዋርድ ዴሚንግ ተፈጠረ። በጃፓኖች ተሻሽሎ ዓለምን ወረረ። ፒዲካ የአራት ቃላት ምህጻረ ቃል ነው። PDCA ማለት ፕላን፣ አቅድ፣ ዱ ተግብር፣ ቼክ፣ ፈትሽ፣ አክት እርምጃ ወሰድ ነው። ይህ እንደ ቀጥታ መስመር ሳይሆን እንደ ክብ ሳይክል ነው የሚታየው። ለምን? ምክንያቱም መሻሻል መቆም ስለሌለበት አንዱ ሲያልቅ አንዱ ይቀጥላል፣ ሌላው ይጀምራል። እስቲ እያንዳንዳቸውን እንመልከት። ፕላን፣ አቅድ። ይህ ከመነሻው ይለያል። ዝም ብሎ ሀብታም መሆን እፈልጋለሁ ማለት እቅድ አይደለም፣ ምኞት ነው። በፒዲካ ካይዘን ውስጥ ግን እቅድ ማለት ችግሩ ምንድን ነው? ፋክት ፋይንዲንግ፣ መንስኤው ምንድን ነው? ሩት ኬዝ አናላይዝ፣ ምን ማሳካት እፈልጋለሁ? ጎሌ ምንድን ነው? እንዴት ነው የማሳካው? ሜተድ ብሎ በዊብ ወይም ዳታ መለየት አስፈላጊ ነው። ሁለተኛው ዱ ተግብር። እዚህ ጋር ነው ብዙ ሰው የሚሳሳተው። ዱ ማለት በሙሉ አቅም መጨረስ ማለት አይደለም። በካይዘን ዱ ማለት መሞከር፣ ትራይ ፓይሎት ማለት ነው። ሞክር 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 ሞክር፣ መቀጠል ነው። መቀጠል ትንንሽ ውጤት ማለት ነው። እቅዳችን እንደሚሰራና እንደማይሰራ አናውቅማ። ስለዚህ በትንሹ መሞከር አለብን። እንሞክረዋለን። ለምሳሌ ሬስቶራንት ውስጥ አዲስ ምግብ ለማስተዋወቅ ካሰብክ መጀመሪያ ለጥቂት ደንበኞች አቅም መስጠት ትሞክራለህ እንጂ በአንድ 100 ሰው ጋብዛ አታበላም። ይሄ ነው ዱ። ሞከርክ። አብዛኛው ኢትዮጵያዊ ወይም ብዙ ቢዝነሶች የሚወርቁት እዚህ ጋር ነው። ሰርተን እንተዋለን። ነገር ግን ፒዲካ የሚጀምረው እዚህ ጋር ነው። ቼክ፣ ፈትሽ፣ መዝን። የሰራነው ስራ ዱ ካቀድነው እቅድ ፕላን ጋር ይገናኛል ወይ? ውጤቱ አመጣ ወይ? ምግቡ ሰዎቹ ወደውታል ወይ? ሽያጩ ጨመረ ወይስ ቀነሰ ወይ ብለን የምንለካበት ደረጃ ነው ቼክ። ያ መለኪያ መሻሻል የለም ወይም ያለ መለኪያ መሻሻል የለም። አራተኛው አክት እርምጃ ውሰድ ነው። ይሄ የመጨረሻ ደረጃ ነው። በቼክ ያገኘነውን ውጤት ሁለት አይነት ሊሆን ይችላል። አንዱ ውጤቱ ጥሩ ከሆነ ያንን አሰራር ስታንዳርዳይዝድ እናደርገዋለን፣ ህግ እናወጣለታለን፣ ዘላቂ እንዲሆን እናደርጋለን። ሁለተኛው ውጤቱ መጥፎ ከሆነ ለምን ብለን እንጠይቃለን፣ እንደገና ወደ ፕላን እንመለሳለን። ይህ ነው ሚስጥሩ። ፕላን፣ ዱ፣ ቼክ፣ አክት፣ ከዛ እንደገና ፕላን። ይሄ ማለቂያ የሌለው የስኬት ዑደት ነው። ተግባራዊ ምሳሌ ነው። ሩል ላይፍ ኤግዛምፕል እንስጥ እስቲ፣ ወደ እናንተ እናምጣው። ለምሳሌ በዩቲዩብ ቻናል ማሳደግ ፈልገን ፕላን አንድ ላይ በሳምንት አንድ ቪዲዮ በመልቀቅ በወር 1000 ሰብስክራይብ ማግኘት ፈልጋለሁ። ርዕሴ ደግሞ ስለ ቴክኖሎጂ ነው ብዬ አቀድኩ። ሁለተኛው ዱ ለአንድ ወር 4 ቪዲዮዎችን ቀርጬ ለቀኩ፣ ተገበርኩ ማለት ነው። ሶስተኛው ቼክ በወሩ ሲያልቅ አየው ያገኘው ሰብስክራይበር 50 ብቻ ነው ወይም 5 ብቻ ነው። የምታስበው 1000 ነበር። ለምን? ቪዲዮ ረዘመ፣ ድምፁ አይሰማም፣ ወይስ ርዕሱ አልተወደደም? መፈተሽ አለብኝ። አራተኛው አክት ነው። ኦሆ ሰዎቹ አጫጭር ቪዲዮ ወይም ሾርት ነው የሚወዱት ብለህ ተረዳህ ወይም ተረዳው። ስለዚህ ለሚቀጥለው ወር ስትራቴጂን ቀይሬ ሾርት ለመስራት መወሰን አለብኝ ወይም ድምፄን ማሻሻል አለብኝ። ይህ ዑደት በየወሩ የምትደግም ከሆነ በአመት ውስጥ የት እንደምትደርስ ማሰብ አለብህ። ይሄ ነው ፒዲካ። ወዳጆቼ ፒዲካ ማለት የመማሪያ ማሽን ነው። ካይዘን የሚለው ለውጥ በአንድ ጀንበር አይመጣም ነው። ዛሬ እቅድ አውጡ፣ ፕላን፣ በትንሹ ሞክሩ፣ ዱ፣
ውጤቱን ለኩ፣ ቼክ አድርጉት፣ አስተካክላችሁ ቀጥሉ። አክት ነው። ከዚህ በፊት የጀመርነው የስሬስ እና የካይዘን ጉዞ የሚቀጥለው በዚህ ሞተር ነው። የእናንተ የፒቲካ ልምምድ ምን ይመስላችኋል? የትኛው ነው የምትቸገሩት? ቼክ ማድረግ ነው ወይስ አክት ማድረግ ላይ ነው? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከወደዳችሁት ላይክ አድርጉት፣ ለጓደኛችሁ ሼር በማድረግ የስኬትን ቀመር አጋሩ። ቻናሉ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።